አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናቸው? ያለው አልሐምዱሊላህ። ሰባራ ማንነት ክፍል 5 ይዤ መጥቻለሁ። ሁላችሁንም እህት ወንድሞቼ ሰላም ብያለሁኝ። ሰባራ ማንነት ክፍል 5 ያው እንግዲህ ኤሊሳ፣ ሜላት እና ሄኖክ በጣም ውዝግብ ላይ ናቸው። ሄኖክ በጣም የሚወደው ኤሊሳን ነው። ሜላት ግን አይወዳትም። ሜላት ደግሞ እንደሚወዳት አስባ ብዙ ነገር እያደረገች ነው። ያው የተደበቀ ወንዶች እኮ ውስጣቸው አይታወቅም ይባላል። እንዲህ አይነት ነገር በእኛም ጊዜ እየተፈጠረ ነው ያለው እና ግን ደግሞ እውነቱን ቢነግራት ይሻል ነበረ። እሺ መጨረሻውን እንግዲህ አብረን እናያለን ማለት ነው። ዛሬ ክፍል 5ን ይዤ መጥቻለሁ። አንዳንድ ግልጽ ሰዎችም አሉ በእርግጥ ሰውን የማይዋሹ። እሱ ደግሞ እየዋሸ ያለው ኤሊሳን ማጣት ስለማይፈልግ ሜላትን ከራቀ ኤሊሳን ያጣታል ማለት ነው። በውሸት ኤሊሳን ለማግኘት ወደ ሜላት የቀረበው ለዛ ነው። እሺ ፍቅራቸውም እጥፍ ጨመረ። ኤሊሳም ሆነች ሄኖክ በተያዩ ቁጥር ውስጣቸው ይረበሻል። ግን ደግሞ ሜላት በዋህነት ያፈቅረኛል ብላ ለሄኖክ እሷነቷን ሰጥተዋለች። እሱ ግን አካሉ እንጂ ልቡ ኤሊሳ ጋር ነው። ይህ በእንዲህ እንዳለ ክረምት ደርሶ ለእረፍት ሁሉም ወደ ቤተሰቦቻቸው ሄዱ። ሄኖክ ያኔ ቤተሰብ እንደሌለው አስታውሶ በጣም ከፋው። እናም እነ ዶጫ ቤት ሄዶ ለሁለት ወር የሚያፈቅሩትን ሰው ለአለማግኘት እንደሚያም እና እንደሚከብድ መሆኑን የሚያውቀው የደረሰበት ብቻ ነው። ሄኖክ ኤሊሳን፣ ኤሊሳ ሄኖክን፣ ሜላትም ሄኖክን፣ ሁሉም በየራሱ በናፍቆት ተጎዳ። ይሄኔ ዶጫ አንድ ሀሳብ አቀረበ። አንድ ሁለት ሰው ጨምረን ለምን እረፍት ቦታ ከከተማ ወጣ ብለን አንዝናናም? በዛውም ኤሊሳን እና ሜላትን እንጋብዛቸዋለን አለ። ሄኖክም በሀሳቡ በደስታ ተስማማ። ኤሊሳ ትንሽ ብታቅማማም ተስማማች። ከዛም ዶጫ የትምህርት ቤት ሁለት ጓደኞቹን ጨምሮ ወደ ባህር ዳር ሄዱ። መዝናናት መባረቅ ተጀመረ። መጥፎ ነገር እንዳይፈጠር ሁሉም በየበኩሉ ጥረት ቢያደርግም ፍቅር ግን የበላይነቱን ማሳየት ጀመረ። የመጀመሪያው ቀን ምሽት ሜላት ከሄኖክ ጋር ክፍል ያዘች። ሄኖክ ግን ከእሷ ጋር አላደረም። እሷ እና ኤሊሳ እና ዶጫ ሲል አሻፈረኝ አለ። ይህኔ ሜላት ሰክራ ስለነበረ ወደ ቤቴ እሄዳለሁ በቃ ብላ ማስቸገር ጀመረች። ሜላት ሰክራ ስለነበረ ወደ ቤቴ እሄዳለሁ በቃ ብላ ማስቸገር ጀመረች። ማንም ሊያስቆማት አልቻለም ነበርና ኮንትራት ታክሲ ይዘው ዶጫ ሊያደርሳት በመስማማት ወደ አዲስ አበባ ተመለሱ። ሄኖክና ኤሊሳ እና የዶጫ ጓደኞች ግን እዛው መዝናናታቸውን ቀጠሉ። ዶጫ በጣም ቅንና የዋህ ነው። ለዛም ነበረ ያንን ሁሉ ኪሎ ሜትር ለመዝናናት ከሄደበት ቦታ ተነስቶ አንድ ነገር እንዳትሆን በማሰብ ሊያደርሳት የወሰነው። በዚህ አጋጣሚ ሄኖክና ኤሊሳ በተደጋጋሚ ብቻቸውን ተገናኙ። ይሄኔ ሳይነጋገሩ ለረጅም ሰዓታት ባህር ዳርቻ ላይ ተቀመጡ። ንፋስና ቅዝቃዜው እያየለ ሲመጣ ግን ብርዱን ለመሸሽ ወደ ክፍላቸው ሄዱ። ማንም ቃል ሳይተነፍስ ተያይዘው አንድ ክፍል ገቡ። ፍቅር ከአንደበት ይልቅ ድርጊት ነው ይባላል የለ። ሳያስቡት መሳሳም ጀመሩ። ሲነጋ ሁለቱም አንድ መስለው አንድ አልጋ ላይ ተኝተዋል። ከዛ ቀን በኋላ ሁለቱም መለያየት እንደማይችሉ አመኑ። ፍቅራቸው በድብቅ ቀጠለ። የትምህርት ወቅት ደርሶ ተመልሰው ወደ ካምፓስ ሄዱ። አንድ ቀን ታዲያ ከዶጫ ጋር እያጠኑ ማታ ላይ ሄኖክ መልእክት ደረሰው። ይህኔ ስልኩን ከፍቶ ሲያይ ሄኖክ በጣም አዝናለሁ
አዝናለሁ የሚል ነበር። ሲመረምረው የሁለት ወር እርጉዝ ነሽ ተባልኩ። ግን ፍቅሬ ስመረመር የሁለት ወር እርጉዝ ነሽ ተባልኩ። ግን ፍቅሬ መመረቅ ስለምፈልግ ብቻ ላስወርደው ነው። ምናልባት ከሞትኩ አፈቅርሃለሁ ይላል። ይህኔ አንብቦ ሲጨርስ እየሮጠ ቀጥታ የሴቶች ዶርም ሄደ። ማንም ሊያቆመው አልቻለም ነበር። ግን በሚያሳዝን ሁኔታ ጠብቋቸው ይዘው ቢሮ ወሰዱትና ከሰሱት። ሄኖክ ከዚህ በፊትም ሴት ልጅ በመምታት ተከሶ ስለነበረ አሁን የሴቶች ዶርም ሲገኝ በቀጥታ እርምጃ ተወሰደበት። ሄኖክ ኤሊሳን አግኝቶ በቅጡ እንኳን ሳያወራት ከትምህርት ቤት ተባረረ። ሄኖክ የሚሄድበት ግራ ገብቶት ባለችው ብር አልጋ የተከራየ 2 ቀን ሆቴል አደረ። ከዛ ቀን ቁርጡን አውቆ ወደ አዲስ አበባ መምጣትና ስራ እየሰራ መኖር እንዳለበት ራሱን አሳመነ። ከዛም ባለፈ የሚረዳው ባይኖርም ግን መማር ግዴታው ነው። ምክንያቱም ከማንም በታች መሆን አይፈልግም። ስለ ፍቅረኛው ኤሊሳም እጅግ ይጨነቃል። እንዳሰበው ህይወት ቀላል አልነበረችም። እንዳሰበው ህይወት ቀላል አልሆነችም። ምንም ሙያና ዘመድ ሳይኖረው ጥሩ ስራ ማግኘት ይከብዳል። ለዚያም ያገኘው ስራ ቀን ስራ ነበርና በ500 ብር ቤት ተከራይቶ ስራ ጀመረ። ሄኖክ በእርግጥ ውበቱም ሆነ አቋሙ ውብ ነው። ይሁንና ይህንን ስራ በጀመረ በሳምንቱ ከከለሩ ጀምሮ ሰውነቱ ተቀየረ። እንኳን መማር በዚህ ስራ ምግብ አቅርቦ መብላት ከከበደው ሁሉም ስራ ተመልሶ የተከራያት ጎጆ ውስጥ ሲገባ እናቱ እንደሞተችበት ሕፃን ባለፈ ትዝታው ስቅስቅ ብሎ ያለቅስና ሲደክመው ያንቀላፋል። በዚህ መልኩ እየኖረ ሳለ አንድ ቀን ቤተ ክርስቲያን ሊሳለም ሄደ። የአጎቱ ሚስት ሀና በጣም ተጎሳቁላ ያያታል። ይህኔ በጣም ደንግጦ ደርቆ ቀረ። እሷም አጋጣሚ አይታው ስለነበረ ቀርባ ልጄ ብላ ተጠመጠመችበት። ትንሽ ከተላቀሱ በኋላ ወደ ቤት ላድርስሽ ሲል ፈቃዷን ጠየቃት። ተስማምታም ሄዱ። ያ ሲፈነጥዝ ያደገበት ቤት የለም የወሰደችው ከዛ በተቃራኒ ሲያያት ሲፈርስ የዘመመ ጠባብ ቤት ነበረ። በጣም ደንግጦ እናቴ ቤቱ ሲል ጠየቀና ሀናም እንባ ባቀረረ አይኖቿ ወደ ሰማይ አንጋጣ እሱ የስራዬን አይቶ ነጠቀኝ አለች። አሁንም አጎትህ መውለድ እንደማልችል ሲያውቅ እላዬ ላይ ሴት ይደርብ ጀመር። ከዛም በ2 ዓመት ውስጥ 3 ሴት አስረገዘ። ከዛ ግን የልጅ አምሮት ይሄ ሱሰኝነት ነው። እናም ወደ ቀድሞ ማንነት ተመለስ ብለው አረፍ ብሎ ከየት እንደመጣ ሳይታወቅ ኤች.አይ.ቪ ቫይረስ ተጠቂ ሆነን እናም ብዙ ሳይቆይ እንደምታውቀው ሞተ። እኔም በንዴት በኃጢአት ተጨማለኩ። ፈጣሪ ግን ልክ ስላልነበርኩ አሁን እየቀጣኝ ነው። አንተን ልጅን ነጠቀኝ። ቤታችንም የመንግስት ነበርና ተወረሰ። ልጄ ስራም ስለደከምኩ ተቀነስኩ። አሁን ሞቴን እየተጠባበቅኩ ነው አለች። እንባዋ መንታ መንታ እየወረደ ሄኖክም በህይወቱ እንደዛ ጊዜ አዝኖ አያውቅም። ቃል ሳይተነፍስ እያለቀሰ ወጥቶ ሄደ።
ከዛ ለደመወዝ ለሀና ቤት ተከራየላት። ከቀን ስራ ከሚያገኛት እየቀነሰ እሷን መርዳት ጀመረ። በዛ ኑሮ ትምህርት ቤት ከፍሎ ፈጹም እንደማይሆን አመነ። ያን ያለፈውን ጊዜ ባሰበ ቁጥር ቅስሙ ይሰበራል። ሜላት ዶጫ ኤሊሳ ሁሉንም አጥቷል። ይህን በእንዲህ እንዳለ አንድ ቀን ዶጫ ሄኖክ ተገናኙ። ዶጫ ሄኖክን ሲመለከተው በጣም አዘነ። ለምን እኛ ቤት አልሄድክም ሲል ተቆጣው። ሄኖክ ግን ማወቅ የፈለገው ስለ ኤሊሳ ጤንነት ነበር። ዶጫን ስለ ኤሊሳ ሲጠይቀው ሌላ ወሬ ያስቀይስበታል። ይህኔ ዶጫ ስለ ኤሊሳ የማትነግረኝ ለምንድን ነው? ወይስ ደህና አይደለችም ሲል አፋጠጠው። ይህኔ ዶጫ በጣም እየፈራ ጓደኛዬ የምታፈቅራት ልጅ አሁን ያንተ አይደለችም ከፊዚክስ መምህራችን ጋር የፍቅር ግንኙነት ጀምራ የግቢውን ተማሪ በሙሉ ጉድ አስብለዋለች አለ። ይህኔ ሄኖክ ሰማይ የወረደበት መሰለው።